ሰላም ሰላም ዛሬ ማሳያችሁ መሆኒ ከተማ ላይ ካሁን በፊት ግርፍ የገራረፍኩትን ቤት ይሄንን ዩ የሆነ ቤት ግርፍ የገረፍኩትን ጅፕሰም ኮርኒስ እና ግድግዳ ቻክ አድርጌ ጨርሼው አቁሜው ነበር። አሁን ደግሞ ወደ መሆኒ መጥቻለሁ ማለት ነው። እንግዲህ ይሄንን ቤት ውስጡን ጅፕሰም ኮርኒስ እና ግድግዳ ቻክ አድርጌዋለሁ። ቆየት አለ ካቆምነው 15 ቀን ኦልሞስት 20 ቀን ይሆነዋል። የ20 ቀን ጋብታ ሰጥተነዋል ቀለም እንዲደርቅ። አንዳንድ የሚስተካከሉ ስራዎች አሉ። ውስጡንም ማሳያችሁ ይሆናል ማለት ነው። ይሄንን ቤት እንግዲህ አሁን መለስ ብለን ቀለሙና እንደዚህ የቀሩ ስራዎችን ልናራርም ወደ መሆኒ ተገኝቻለሁ ማለት ነው። መሆኒ ላይ እንግዲህ ዛሬ ከስተመሮችን ይሄን የምትመለከቱን ቤት አይቼ ለክቼ ሲቀጥል ደግሞ ይሄንን ደግሞ የምንለካው ይሄን የውጭን ኮንቴስ ስራ ቅብ የሚባል ቅብ ልንቀባው እንደዚህ እየለካ እንገኛለን ማለት ነው። ማቴሪያሉን ከደሴ እንድንጭን ነው አሁን የምለካው። ከአራት ቀን ኦልሞስት ከ5 ቀን በኋላ ወደዚህ ስራ የምንገባው። ነገር ግን አሁን ይሄንን ውጩን እንደዚህ የምትመለከቱት አሁን ይሄ ልስኑን ቀጥ አድርጌ ስለለሰንኩት በጣም በሚገርም ሁኔታ ነው ልስኑ የለሰነው። ጠርዙ እንደምትመለከቱት በጣም ቀጥ ያለ ነው። ሙሊቱ እንደዚህ እንደምታዩት በጣም በአሪፍ አሰራር ነው የሰራ ነው ማለት ነው። ይሄን እንግዲህ ፊት ለፊቱ እንደዚህ ከበሮ ቤትና ይሄንን ዩን ኤሉን ጨምረን ልስን እንደዚህ አድርገን ነው የለሰን ነው ማለት ነው። ይሄንን ራሳችን ለስነን ለዚህ ደረጃ አብቅተነዋል። ይሄን እንግዲህ ኳርቲዝ ወይም ኮንቴስ ስራ የሚባል ቅብ ነው የምንቀባው። ባለፈ እንትና ላይ ይሄ ቢሲማ ላይ የቀባው ያሳየኋችሁ ኮንቴስ ስራ የሚባለው እሱን ቅብ ልንቀባው ነው። እንግዲህ ይሄንን ከደሴ እቃውን እንድጭን አሁን ልኬቱን እየለካው ነው ማለት ነው፣ ምን ያክል እንደሚፈጅ። አሁን ወደ ደሴ ስለመለስ ከደሴ ጭኛው እንዲመጣ የዚህን ልኬት እየለካው ነው፣ ምን ያክል እንደሚፈጅ፣ ምን ያክል ማቴሪያል እንደሚፈጅ ለማንጣት ማለት ነው፣ ላለመመላለስ። በዚሁ ሁሉንም ስራ አጠናቀን ለመሄድ ነው። እንግዲህ ይህንን ውጩን ሙሉ ለሙሉ ገና ኮርኒሱ አልተሰራም። ኮርኒሱን ከፈፉን እንቀይራለን። ይሄ ሙሉ ከፈፍ ቀይረን ከዛ ኮርኒሱን በጅፕሰም እንሰራዋለን። ጅፕሰም ከሰራን በኋላ ይሄንን እንሰራለን ማለት ነው ግድግዳውን። ከዛም በኋላ ይሄን ሰርተን እያጠጣል ቀለሙን እንቀባለን። ከዛም በኋላ ይሄ ደግሞ ውሃ ተጠጣ በኋላ ደግሞ ይሄንን ፏ ብትን አድርገን እንወጣለን ማለት ነው። በሩን ምናምን እንዳል ሙሉ ለሙሉ እንጨርሰዋለን። ውጩን ላስቃኛችሁና ይሄን ቤት እንግዲህ ከዛ ውስጥ ላይ ደግሞ በስሱ ቁልፍ አለው። ቁልፉን ዝም ብዬ በመስኮት እያረኩኝ ማሳያችሁ ይሆናል ማለት ነው። ውጩ እንግዲህ ይሄውና ካሁን በፊት ማይታችሁታል። ግርፉ በጣም በሚገርም በዘመናዊነት አሰራር ነው የሰራ ነው። የስፌ ግርፍ አትገርፍም ወይ ግንባታ አሰራም ወይ ለምትሉ እህት ወንድሞች ይሄው እኔ በጣም ነው የምሰራው፣ እሰራለሁ ግርፍ። ይሄ እንግዲህ ሽምብራ ግርፍ ነው ከጀርባ ያለው። ይሄ ሙሉ ለሙሉ ሽምብራ ግርፍ ነው። ከፊት ለፊት ያለው እንደም ይሄንን ኖርማል ቀለም ነው የምንቀባው። ተበጥብጦ በውሃ ኳርቲዝ ወይም ግራናይቱ ኮንቴክስት ስራው ለዚህ ግርፍ ሽምብራ የተገረፈ ላይ ስለማይሆን ልስን ላይ ቀጥ ብሎ የተለሰነ ላይ ነው የሚሆነው። ያንን ከፊት ለፊት እንሰራለን። ከጀርባ ያለው ደግሞ ቀለም ይቀባል ማለት ነው። እንግዲህ እንደምታዩት ጠርዛችን እንግዲህ ብሎኬት ቤት የሚመስል ነው። ጠርዙ እንደዚህ እንደምታዩት በጣም የሚያምር ቆንጆ የሆነ አሰራር ነው የምንሰራው። ግርፉ ይኸውና፣ ግርፉ ይሄ ዙሪያውን እንግዲህ እስካሁን ድረስ ይሄን ያክል ጊዜ ቆይቶ አንድም ትራክ አላደረገ ማለት ነው። መሰንጠቅ ያቸው እዚህ ጋር አንድ ማዕዘን ላይ አሁን ትራክ አድርጓን። ይሄ መሰንጠቅ ይሄን መሰንጠቅ እንግዲህ እንጠግነዋለን በቃጫና በእንትን አድርገን እንትን እንለዋለን ማለት ነው። እና ይሄ እንደምታዩት ሶስቱ ማዕዘን ሽምብራ ግርፍ ነው። ከዛ ውጭ ደግሞ ፊት ለፊቱ ደግሞ ልስን ነው። ልስኑን እንግዲህ ኮንቴስ ስራ ቅብ የሚባል ነው የምንቀባው። በጣም በሚገርም ሁኔታ ነው የምንሰራው። ይሄን ቤት እንግዲህ መጨረሻ ላይ ታዩታላችሁ። እስከዚህ ድረስ ነው ከፈፉን ቀይረን ጅፕሰም የምናደርገው። ከአራት ቀን በኋላ ወደዚህ ምንገባ ይሆናል። ከዛም በኋላ ሁሉ ነገር አጠናቀን ምን አሳያችሁ ይሆናል። ቀለሙንም እየቀባን ምን ያክል እንደሚጨርስ እዚሁ ላይ ገለጣ ማድረግላችሁ ይሆናል። ይሄ ቤት እንግዲህ እንደምታዩት በሩን ቆራርጬ ምናምን የሰራሁ ቤት ነው። ቤት መስሏል። የቤት ፎርም ይዟል። ይሄ ፍሬንች በር እኛ ከመጣን በኋላ ቆርጠን የሰራ ነው። ጠርዞቹ እንደምታዩቸው ቀጥ ያሉ ናቸው። እዚህ ጋር ያለውም እንደዚህ ይሄ ፍሬንች እኛ የቆረጥነው ፍሬንች ነው። ቆርጠን እንደገና ቤት ያስመሰልነው ቤት ነው። ይሄን ቤት እንግዲህ ደግሞ መጨረሻ ላይ አሸብርቀን አሳምረን የምናሳያችሁ ይሆናል። ውስጡን ተመልከቱና ቪዲዮውን ጨርሳለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር አድርጉ። በዚህ አካባቢ ላይ የምትገኙ በግንባታ ስራ ላይ ሆነ ፊኒሽንግ ስራ ማሰራት ለምትፈልጉ እየደወላችሁ ማናገር ስላላችሁ ይመቻችሁ።
ያ ያይዛል እሱ ኮካ አለ አይደለም ውሰድ ይኸውልህ አይደለም ግርፉን ብቻ አይደለም የፊት ለፊት ነው የምፈልገው ግርፉማ ቀለም ነው ምን አደረከም ይሄ ኮንቴስት ስራው ነው ብቻ Na boca. Mula.